ጤና ይስጥልኝ ቅዱሳን፣ እንደምን ሰነበታችሁ? በጌታ በኢየሱስ ክርስቶስ ስም ሰላም እያልኳችሁ የዛሬውን ዲቮሽናል መልእክት ጀምራለሁ። ከተዘጋው በር ባሻገር አሻግቦ ማየት ብለን አርዕስት ልንሰጠው እንችላለን። የዛሬው መልእክቴ እሱ ነው። ኢያሱ ምዕራፍ 6 ነው ዛሬ የምንመለከተው። ባለፈው ጊዜ ኢያሱ ምዕራፍ 5ን ተመልክተን ነበረ። ከትልቅ ጦርነት በፊት ሊደረግ የሚገባውን ዝግጅት ባለፈው በምዕራፍ 5 ላይ ተመልክተን ነበረ። ምናልባት እሱን መልእክት ያላደመጣችሁ ከሆነ ስቲል ይህንን መልእክት መስማት ትችላላችሁ። ግን ሪፈር ማድረግ ከፈለጋችሁ በዩቲዩብ ፔጅ ላይ ልታገኙት ትችላላችሁ ማለት ነው። ኢያሱ ምዕራፍ 6 ቁጥር 1ን በማንበብ የዛሬውን መልእክት ጀምራለሁ። ኢያሪኮ ደግሞ ከእስራኤል ልጆች ፊት የተነሳ ፈጽማ ተዘግታ ነበረ። ሌላኛው ትርጉም ኢያሪኮ ደግሞ ወደ እስራኤል ልጆች ፊት ጠንካራ ሆኖ ተዘጋ፣ የሚወጣም የሚገባም አልነበረም ይላል። የኢያሪኮ መዘጋት በእስራኤል ልጆች ምክንያት ነበር የተዘጋው። እርግጠኛ ነኝ የእስራኤል ሕዝብ ከግብፅ ምድር ወጥቶ በታምራት የኤርትራን ባህር ተሻግሮ በታምራት በየጊዜው የማይታለፉትን እያለፈ ሲሄድ የእግዚአብሔርን የተስፋ ቃል ቻሌንጅ ለማድረግ ሊቋቋም የተነሳ ለዘመናት የተገነባ እችንስ አታልፋትም የሚል ግንብ ቆሟል። ኢያሪኮ ቃል ኪዳን የሚፈተንበት ቦታ ነው። ኢያሪኮ መንፈሳዊ ውጊያን የሚያሳየን ክፍል ነው። በእርግጥ ነው በኢያሪኮ ነው በርጤሌሜዎስ ሲጮህ ጥሩት አለ ጌታ። ኢያሪኮ ነበረ። ብዙዎች ዝም በል አይሰማህም ያሉበት ቦታ ነው። ባይ ዘ ወይ ስለሱ በቅርቡ ባለፈው የለቀኩት ዝማሬ አለ። አበራህን የሚል አበራህን ትባረኩበታላችሁ። ዩቲዩብ ቻናል ላይ ትችላላችሁና ኢያሪኮ እዚህ ጋር ቆመው አሻግረው እንዳዩ አይናቸውን ብለር ሊያደርግ፣ አይናቸውን ሊያጨልም፣ እይታቸውን ሊያደናቅፍ ጠላት ቤስት የሚለውን ስብከት የሚሰብክበት ስፍራ ነው። በተዘጋ በር ፊት ቆማችሁ ባላችሁበት ጊዜ ተስፋ መቁረጥ ሊኖር ይችላል። አይናችሁን በማደፍረስ እንቅፋቱን አልፋችሁ አትሄዱም የሚል ድምፅ ከየአቅጣጫው ይመጣ ይሆናል። ነገር ግን አስታውሱ፣ አትስሙት። ያን ድምፅ አትስሙት። እግዚአብሔር ካዘጋጀው ደጅ ባሻገር፣ ከዚህ ከተዘጋው ደጅ ባሻገር ያያችኋል። እሱ በዛ ምድር ስትመላለሱበት እግዚአብሔር የጸሎታችሁ መልስ በሆነበት ስፍራ ላይ አይቷችኋል፣ አይቶሻል፣ አይተዋል። ክብር ለኢየሱስ ይሁን። በቃል ኪዳን ውስጥ እየተራመዳችሁ ያንን ወተትና ማር የምታፈሰው ምድር እሰጣችኋለሁ ያለውን ያን የተስፋ ቃል እግዚአብሔር ይጠብቃል። ግን ለምን ይሄ ቻሌንጅ መጣብኝ? ለምንድን ነው ይሄ ግድግዳ በፊቴ ያለው? አንድ ነገር ልንገራችሁ፣ ብዙ ጊዜ ስሰብክ የምለው ነው። እግዚአብሔር የዘላለም ችግር አልሰጠንም። በክርስቶስ ኢየሱስ ግን ነፃ የሆነ የዘላለም ሕይወትን የሰጠን በማለቴ ነው። ችግሮቻቸው ሁሉ ሊቀየሩ ግድ ነው ማለት ነው። ወደ ሁለተኛው ሐሳቤ ልሄድ። ከዛ በፊት ግን እዚህ ጋር ቆም ብለን ሮሜ 8:28 ይሄ ለምን ገጠመኝ ይሄ ችግር ለምንል ሮሜ 8:28 ላይ የምንወደው ጥቅስ እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲሆን እናውቃለን አለ። ወገኖቼ ኢያሱ እግዚአብሔርን ይወድ ነበረ፣ በጣም ይወድ ነበረ። ብዙዎች የሽንፈት ንግግር ሲናገሩ ኢያሱ አንደኛ እግዚአብሔርን፣ ሁለተኛ የእምነት ሰው ነበረ። ሁሉ ጊዜ በሙሴ እግር ስር ሆኖ እግዚአብሔርን ያገለግል ነበረ። በኋላም ሙሴ ከሞተ በኋላ እኔና ቤቴ እግዚአብሔርን እናመልካለን፣ ዛሬ እናንተ የምታመልኩትን ምረጡ ብሎ የተናገረ ወደ በኋላ ላይ ስንሄድ ወደ ምዕራፍ 4 ላይ ይመስለኛል ኢያሱ ነው እንዲህ የተናገረው። ለአምልኮ የመጀመሪያ ስፍራ አለው እሱና ቤቱ። ስለዚህ በዚህም በምዕራፉ ላይ ስንመለከት ወደ ሁለተኛው ሐሳብ ሊወስድ ነው። ምክንያቱም ለበጎ ነው። ምንድን ነው ለበጎ ልትሉ ትችላላችሁ። ሁለተኛው ሐሳቤ ተጽዕኖ የሚያመጣው ምንድነው? ጦርነት። ከዚህ ጦርነት ምን ጥቅም ይኖራል ለምንል ማለት ነው። ኢያሱ ጠንካራ ከተማ ፊት ቆሟል። ግን ምዕራፉን መጨረሻ ላይ ሄደን ስናነብ ምንድነው የምናነበው?
ቁጥር 27 ላይ እግዚአብሔር ከኢያሱም ጋር ነበር፣ ዝናውን በምድር ሁሉ ወጣ ይላል። ዝናችሁን ሊያወጣ ያለ ተግዳሮት አለ አሁን በፊታችሁ። ዝናሽ ሊወጣ ሃሌሉያ። በአንቺ ውስጥ እግዚአብሔር የሰራው ነገር ሊተረክ። ለዚህ ነው እግዚአብሔር አብርሃምን ስምህን አገነዋለሁ አለው፣ ፌመስ አደረገዋለሁ። እዚህም ስናይ ኢያሱ ምዕራፍ 6 ቁጥር 27 ላይ የኢያሱ ስም በአገሩ ሁሉ ፌመስ ሆነ ይለናል። ታዋቂ ዝነኛ ሆነ። ዝነኛ ለመሆን መሯሯጥ የለብንም። መንፈሳዊው ዓለም ላይ ያለውን ተግዳሮት በእግራችን ሲወድቅ ሳትወዱ በግድ ዝነኛ ትሆናላችሁ። በእናንተ በእግዚአብሔር የሰራው ስራ ምን ነገር ይጀምራል። የያሪኮ ጦርነት ኢያሱን ወደ ከማይታወቅ እዚህ ገባ ከማይባል ሰው በሁሉ አፍ ተጠሪ እንዲሆን አደረገው። አሁን የምትጋፈጡት ጦርነት ተደብቃችሁ ትቀሩ ወይም እግዚአብሔር ተጽዕኗቸውን ያስፋ የሚወስን ነው። ሶስተኛው ሐሳቤ እግዚአብሔር ሞኝ የሚመስል ስልት ይሰጣቸዋል። ስልት ስትራቴጂ አለው እግዚአብሔር። ኢያሱ ወደ ጌታ እንደተመለከተና እንደጸለየ አስባለሁ። ለዛም ነው ልዩ ስልት የሰጠው። 6 ቀን በየቀኑ አንዳንድ ጊዜ ከተማውን ዙሩ አላቸው። በሰባተኛው ቀን 7 ጊዜ ዙሩ አላቸው። ከዛ መለከቱን ንፉ፣ ከዛ በኋላ ቁጥሩ ይወድቃል አላቸው። በምን የመጨረሻ እንዲህ አይነት የውትድርና ስልት ቢያቀርብ አንድ ጀነራል ከስራ ነው የሚባረረው፣ ወይም የሁሉም መሳቂያ ነው የሚሆነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ እንዲህ ይለናል፣ የመስቀሉ ቃል ወይም መልእክት፣ ቃል የሚለው መልእክት እንደሆነ አወቁ። the message of the cross ይለዋል እንግሊዝኛው ላይ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። የመስቀሉ መልእክት፣ መስቀሉ መልእክት አለው ቃል። የመስቀሉ ቃል ከእግዚአብሔር ጋር ታረቃችሁ የሚለው መልእክት፣ ዕዳችሁ ተወሰደ የሚለን መልእክት፣ ተከፍሎልሃል የሚለው መልእክት፣ ጸድቀሃል የሚለው መልእክት የመስቀሉ ቃል ነው። ሞኝነት ነው ወገኖች፣ ሞኝነት። ልክ ኢያሱና ሰው 6 ቀን ዞሮ በሰባተኛው ዞረን ስንጮህ ግድግዳው በሙሉ ይሄ ዘመናት የተሰራው በተለያየ በብረት በእንትን በድንጋይ በሲሚንቶ በዛ ጊዜ በነበረው ቴክኖሎጂ እንዳይወድቅ ተደርጎ የተሰራው በጩኸት ይደረመሳል ብሎ ማለት፣ ወይም በዚህ ዘመን ቆመን ስንል እንዲህ ተደረመሰ ተብሎ ስንል የሚያስቀን ሰዎች ሊኖርን ይችል ይሆናል። ለዚህ ነው ሞኝ በሚመስለው ነገር እግዚአብሔር ሲሰራ እናየዋለን። ስድስት ቀን ዞረው እንደወደቀ ቃሉ ይነግረናል። ኢያሪኮ ፈረሰ። አምን ጊዜ ስታገኙ ክፍሉን በሙሉ እንዲሁ እኔ ሃይላይቱን እያወጣው ነው የምነግራችሁ። ሰባተኛው ሲጮህ ምናልባት በኢየሱስ ክርስቶስ ስም እጆቻችንን ጭነን በመገረፉ ቁስል ተፈውሸናል፣ አንተ በሽታ ከኔ ላይ ተነስ ስትሉት ሞኝነት ነው። ምን አግኝቶ ነው የሚነሳው? ያ በእርሱ ቁስል ተፈወሳቸው የሚለው ቃል ይሰራል ስትሉ ኢየሱስን ስለማመን ጸድቅ ያለው መንግሥተ ሰማይ እገባለሁ ብላችሁ በፍረስ ስትናገሩ ምን ሆንክና ይላል ሰይጣን። አንተ ማን ሆነ ነው ይላል ሰይጣን። ግን አትስሙት፣ ቅድም ብለናል። በተዘጋ በር አሸቅበን አሻግረን እንዳናይ፣ ከምድርም አልፈን እስከ መንግሥተ ሰማይ ድረስ እንዳናይ አይናችንን ብለር ሊያደርገው ሊያደበዝዝ እግዚአብሔር። አራተኛ ፖይንትን ልናገር። ሌላው በምዕራፍ 6 ላይ የምንሄደው የረዓብን ረዓብ የተባለችዋን ሴት ታሪክ ነው። ቃሉን መጠበቅ፣ የገባነውን ቃል መጠበቅ ያስተምረናል። ምዕራፍ 6 በምዕራፍ 2 ላይ ሰላዮቹን ደብቃ እኛ ስንገባ እዚህ ከተማ ይኸውልሽ ይሄንን ፈትል፣ ቀይ ሐር ፈትል በመስኮትሽ ላይ አድርገሽ ቤተሰብሽን ሁሉ ቤትሽ አስገብተሽ ከጠበቅሽ እኛ እናድንሻለን አሉት። ኢያሱን በተገባው መሰረት ረዓብን አዳናት። ወገኖቼ እግዚአብሔር ድል ሲሰጣችሁ ለሌሎች ምሕረትን ማሳየት፣ ቃላችሁን መጠበቅ አትርሱ ይለናል ይህ ክፍል። keep your promise። አሜን። በአሁኑ ዘመን ፕሮሚስ የቀለለበት ዘመን ነው።
የትዳር ፕሮሚስ የቀለለ ሰዎች በቀላሉ ብሬክ አድርገው ፕሮሚሳቸውን የሚሰብሩበት ዘመን ውስጥ ነው ያለ ነው። ኪፕ ዮር ፕሮሚስ። በዚህ አሏት፣ ይኸውልሽ መሐላ እናደርጋለን አሏት፣ ይኸውልሽ በዚህ አሏት፣ በዚህ በኩል ፈትሉን አድርጊው አሏት። ያ የቃል ኪዳናቸው ምልክት ነው ወገኖች። እግዚአብሔር ይቅር የሚለን በክርስቶስ ኢየሱስ ደም የሚያነጻ ልጆቹ የሚያደርገን የሚቀበለን ጸሎታችንን ብዙ ስለተለማመጥ ነው እኮ አይደለም፣ ስለ ቃል ኪዳኑ ነው። በደም የገባው ኪዳን ስላለ ኪዳኑ ግድ ይለዋል። የራሱን ኪዳን ሊያፈርስ አይችልም። እሱ ኪዳን የያዘው ነው። እሱ ብዙዎች በብዙ ልመና ራሳችንን በመቧጠጥና ራሳችንን በመጉዳት እግዚአብሔር የሚጠጋን የሚመስለን ከሆነ ተሳስተናል። እሱ ስለ ኪዳኑ ነው የሚመጣው። በኪዳኑ ላይ መቆም መልካም ነው። አበረታቻለኝ ሳልጨርስ። ዛሬ የምትጋፈጡት ጠላት ለዘላለም አይቆምም በፊታችሁ። 7 ጊዜ ዙሩ አላቸው። ይህ 7 የሚለውን 7 ብዙ ጊዜ መጽሐፍ ቅዱስ የፍጻሜን ነው የሚያመለክተን፣ የእግዚአብሔርን ጊዜ። እግዚአብሔር በጊዜው ይመጣል። በጊዜው በሰዓቱ ባለው ጊዜ ሳራም አርጅታ አይበቃ ባሉበት ጊዜ፣ አብርሃምም ተስፋ በቆረጠበት ጊዜ፣ እግዚአብሔር ግን በራሱ ጊዜ በአንተ ጊዜ ሁሉን ውብ አርገ ትሰራለ። በአንተ ጊዜ አይናውስ እንግሊዝኛ መዝሙር ነው። ኢኒስ ታይም ምናልባት በዚህ ጊዜ በተዘጋው በር ፊት በጸጥታ መጸለይ ሊኖርባችሁ ይችል ይሆናል። ወይም ድምፃችሁን አውጥታችሁ በውዳሴ በምስጋና ልትቆሙ ይገባ ይሆናል። ወይም በዙሪያችሁ ላላችሁ ሰዎች ደግ ደጉን ነገር እንድታደርጉ በመልካምነት መገለጥ ሊኖርባችሁ ይችል ይሆናል። ወይም ቁጭ ብላችሁ ከበሩ ከተዘጋው በር ባሻገር ያለውን ድል በማሰብ የዛን ጊዜ ምን ማድረግ ስትሻገሩ ምን መስራት እንዳለባችሁ ድሉን በማሰብ የወደፊታችሁን ማቀድ ትችላላችሁ። ግን ትሻገራላችሁ። ግን አሁን ተግዳሮት የሆነው ነገር በፊታችሁ ይቀልጣል፣ ይወድቃል፣ ይፈርሳል። ጥሪ አለኝ። ምናልባት ኢየሱስ ክርስቶስን የሞኝ የሆነውን አሁን የሰማነውን አይነት ሆኖባችሁ ክርስቶስን የግል አዳኛችሁ አድርጋችሁ ካልተቀበላችሁ ይቺ ጊዜ የእናንተ ነች። ጌታ ኢየሱስ ና ወደ ሕይወቴ ግባ፣ ኃጢአቴን ሁሉ ባፈሰስከው ደም ይቅር በለኝ በሉት። ወደ ሕይወታችሁም አስገቡት። በጸሎት ጨርስ እፈልጋለሁ። አብራችሁን ጸልዩ። ጌታ ኢየሱስ ና ወደ ሕይወቴ ግባ፣ ባፈሰስከውን ደም ኃጢአቴን ሁሉ ጠብልኝ። የሕይወቴ ጌታና አዳኝ አድርጌ በዚህ ሰዓት እቀበልሃለሁ። እንደገባም ወደ እኔ ሕይወት አምናለሁ። ስላዳንከኝ አመሰግናለሁ። አሜን። ይህን ጸሎት ከጸለያችሁ ወደ እናንተ ሕይወት እንደመጣ አምናለሁ። በጸሎት እዘጋለሁ። አባት ሆይ ስለዚህ ቀን ተባረክ። ይህን ቃልህን ስለሰሙት እህቶቼ ወንድሞቼ ሁሉ አመሰግናለሁ። በራቸው ተዘግቶ ባዘኑበት ሐዘን ውስጥ ታላቅ መሆንህን አይተው ለበጎ ነገር እንደሚለወጥ ባህሩን እንደከፈልከው የእነሱም ሕይወት የቆመባቸው በፊታቸው ያለ አልከፈል ያለ ተከፍሎ እንደሚሻገሩ ማየት የሚችሉበትን ጸጋ እንድትሰጣቸው ከማንኛውም ሐዘን ውስጥ ወጥተው በአንተ ደስታ የተሞሉ ይሆን ዘንድ በኢየሱስ ስም ነው ጸልያለሁ። የታመሙትን በዚህ ሰዓት እንድትፈውስ እጅህ በእያንዳንዱ ሰው ላይ ይመጣ ዘንድ በእርሱ ቁስል ተፈወሳችሁ እንደተባለ ያ በመገረፉ ቁስል ውስጥ ያለ የፈውስ ኃይል እያንዳንዱን ሰው ይነካና ፍጹም ጤና ያደርጋቸው ዘንድ ጸልያለሁ። ልጆቻቸውን፣ ስራቸውን፣ እያንዳንዱን ሕይወታቸውን ባርክ ጌታ ሆይ። ሳምንቱ ለእያንዳንዳችን የድል ሳምንት ይሆን ዘንድ ጸልያለሁ በኢየሱስ ክርስቶስ ስም አሜን፣ አሜን። እግዚአብሔር ይባርካችሁ። በዚህ መልእክት ከተባረካችሁ መልእክቱን ለሌሎች ሼር በማድረግ እንዲሁም ደግሞ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ምናልባት ይህንን አገልግሎት ለመደገፍም ልብ ካላችሁ አበረታታችኋለሁ እንድታደርጉ። እየደገፋችሁም ያላችሁ እግዚአብሔር ይባርካችሁ። ቀጥሉበት። እግዚአብሔር በብዙ ይባርካችኋል ብዬ አምናለሁ። መልካም ሳምንት። ደህና ቆዩ።